እዚህ ጋር እንደምታዩት ከዚህ ወደዚህ የቀየርኩት ማለት ነው በስልኬ በመስራት ብቻ ነው። እና አፕወርክ ላይ ለተቸገራችሁ ይሄ ቪዲዮ ይጠቅማችኋል። ቪዲዮውን እስከመጨረሻ አዩት። ዛሬ እንግዲህ በመጀመሪያ ቪዲዮ ላይ እንደነገርኳችሁ ለእናንተ የሚጠቅማችሁን አፕወርክ ላይ እንዴት ስራ ማግኘት እንደምትችሉና እንዴት እንደምትሰሩበት ነው ማሳያችሁ። እኔን የሚጠቀመኝን መንገድ እያንዳንዱ ነው ማሳያችሁ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ ቪዲዮ እንገባለን። የመጀመሪያው እንግዲህ የሚሆነው ስለ አፕሊኬሽኑ በደንብ ማጥናት ነው ያለባችሁ። በቃ አፕሊኬሽኑ ላይ እንዴት ነው ሜሴጅ የምልከው፣ እንዴት ነው ሜሴጅ ማነበው፣ ኢንቪቴሽን ሲገባ እንዴት ነው መልሰው፣ ፕሮፖዛል እንዴት ነው የሚጻፈው ምናምን የሚለውን ዋና ነገሮችን ማለት ነው እሱን ማወቅ አለባችሁ። ልክ እንዳልኳችሁ ጥሩ ነገር ማግኘት ከፈለጋችሁ ጊዜ ይፈልጋል። ስለዚህ ጊዜያችሁን ሰጣችሁ ቢያንስ 1 ወር ሆነ 2 ወርም በዛ ነገር ውስጥ ስለዛ አፕሊኬሽን አጥንታችሁ ስሸመድዱት፣ አሁን ለምሳሌ እንዴት ነው ወይ ቲክቶክ ወይ ፌስቡክን አስጠቀሙ ያንን አፕ በሂደት ነው ለምዳችሁታል። በቃ ምንም ነገር አድርጉ ብትባሉ በፍጥነት ነው የምታደርጉት። ልክ እንደዛ ይሄም ጊዜ ይፈልጋል። አጥንታችሁት ስለዛ አፕሊኬሽን ሙሉ ኢንፎርሜሽን ኖሯችሁ ከዛ በኋላ እንዴት ነው ፕሮፖዛል የሚላከው፣ ክላይንት እንዴት ነው ማዋራው፣ ፊድባክስ እንዴት ነው እንትን የሚለው በቃ ሁሉንም ነገር ስለ አፕሊኬሽኑ ካወቃችሁ በኋላ ነው በቃ ራሳችሁ ገንዘብ እያወጣችሁ ኮኔክት እየገዛችሁ በኮኔክቱ ስራ አፕላይ የምታደርጉት። ሲቀጥል ደግሞ ሁሉም እንደሚሏችሁ ምን አለ ስራ አፕላይ ከማድረጋችሁ በፊት አሁን አፕወርክ ላይ ማወቅ ያለባችሁ ነገር ዋነኛው ነገር ያ ክላይንት ቬሪፋይድ ነው ወይ፣ ፎን ነምበር ቬሪፋይድ አድርጓል ወይ፣ የፔመንት ሜተድ ቬሪፋይድ አድርጓል ወይ፣ ሬቲንጉ ስንት ነው፣ ፊድባክ አላቸው 5 ስታር ምናምን የሚሰጣቸው ማለት ነው። ያን ነገር ቼክ ማድረግ አለባችሁ ቅድሚያ። ያን ነገር ቼክ ካደረጋችሁ በኋላ ነው ለክላይንቱ አፕላይ የምታደርጉት እንጂ አዛ ክላይንት ካጋጠማችሁ ሬቲንጋችሁን ያበላሽባችኋል። በቃ ገና ሳትጀምሩት ነው ወደታች የሚያደርጋችሁ ማለት ነው። ሁለተኛው ነገር ደግሞ ስራ አፕላይ የምታደርጉበትን ጊዜና ሰዓት ማወቅ ነው። እስቲል ስራ እያገኙበት ያለውበት አፕላይ ማድረግበት ሰዓት ስንት ሰዓት መሰላችሁ? ሌሊት ከ6 ሰዓት በኋላ። ሌሊት ከኛ ከ6 ሰዓት በኋላ በጣም ነው ስራ ፖስት የሚደረገው። አብዛኛው ፍሪላንሰር አይኖርም። አብዛኛው ቦታ ላይ ወደ ምሽት ነው የሚሆነው በዛን ሰዓት ላይ እና ከቻላችሁ ሌሊት ላይ አፕላይ አድርጉ። ሲቀጥል ደግሞ ወይ በእኛ ቀን ላይ ከ9 ሰዓት ጀምሮ በአብዛኛው ወደ አሜሪካ አካባቢ ወደ ጠዋት ላይ ሆኖ ወደ እነሱ ስለሆነ በዛን ሰዓት ላይ አሪፍ ነው ፖስት የሚደረገውን ብታዩ በየ10 ደቂቃ በየ5 ደቂቃ ምናምን ነው ፖስት ጋፑ ራሱ ብታዩ ማለት የስራዎቹ። ግን አሁን ፖስት የማይደረግበትን ሰዓት የምትለዩት እንዴት ነው? አዲስ የተፖስተው ስራ ጋር ሄዳችሁ ስታዩ በምን ያህል ሰዓት ጋፕ ነው የተፖስተው የሚለውን ስታዩ በአንድ ሰዓት ምናምን ጋፕ ከሆነ በቃ ያ ሰዓት ላይ አብዛኛው ቦታ አክቲቭ የሚሆኑበት ሰዓት ላይ አይደለም፣ ወይ ቀን ላይ አይደለም፣ ወይ ጠዋት ላይ አይደለም አለ አይደለ፣ ወይ ወደ ምሽት ላይ ምናምን ሊሆን ይችላል። ያንን ነገር ማረጋገጥ አለባችሁ። ሶስተኛው ደግሞ ስራው ገና ፖስት እንደተደረገ ነው ወዲያው አፕላይ ማድረግ ያለባችሁ። ልክ ያነበባችሁ እንዲመስላቸው ቢያንስ 5 ደቂቃ ቆይታችሁ ወዲያው አፕላይ ማድረግ አለባችሁ። ምክንያቱም ክላይንቶቹ አብዛኛውን ጊዜ ወዲያው ቀጥረው መውጣት ነው የሚፈልጉት። ሲቀጥል ደግሞ አብዛኛውን ፍሪላንሰር ቶሎ ነው የሚልከው። በቃ ካያችሁ ኢቭን ቢድ ያደርጋሉ። አሁን ለስራው 10 ኮኔክት ቢጠይቅ እነሱ 20 ኮኔክት ቢድ አድርገው ከፊት ለፊት ለመገኘት ማለት ነው እንደዛ አድርገው ነው እንትን የሚሉት። ያንን እንትን ለማለት ምን ማድረግ አለባችሁ ማለት ነው? ስራው እንደተፖስተ ወዲያው በ5 ደቂቃ በ10 ደቂቃ ውስጥ አፕላይ ማድረግ አለባችሁ። 30 ደቂቃ ካለፈው አፕላይ ባታደርጉ ይመረጣል። አራተኛው ደግሞ ፖርትፎሊዮ ማለት ነው። ግዴታ የራሳችሁ መሆን የለበትም። የአብዛኛውን ሰው ብታዩ የሌላ ሰው ቪዲዮ አምጥተው ነው ፖስት የሚያደርጉት ፖርትፎሊዮ። ግን አንድ ማወቅ ያለባችሁ ያንን ስሩ ብትባሉ መስራት ትችላላችሁ። መስራት የምችለው ነው ብላችሁ ነው ፖርትፎሊዮ ፖስት ማድረግ ያለባችሁ። መስራት የማትችሉት ከሆነ ፖስት ማድረግ የለባችሁ። ምክንያቱም ያንን ስሩልኝ ብላችሁ ካልሰራችሁ ያ ክላይንት በጣም ነው የሚናደድባችሁ፣ ላይቀጥራችሁ ይችላል። ቀጥሯችሁ ራሱ ቢሆን በቃ በጣም ባድ ሬቲንግ ነው የሚሰጣችሁ። ይሄንን ማስተካከል ይኖርባችኋል ማለት ነው። እነዚህ ነገሮች በጣም ይጠቅሟችኋል፣ ምክንያቱም እኔን ጠቅመውኛል። እና ሌላ ኢንፎርሜሽኖች እንደዚህ የምትፈልጉ ከሆነ ይሄን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። አዳዲስ ነገሮች እለቃለሁ። ቴሌግራም ቻናላችንንም ጆይን አድርጉ፣ ምክንያቱም እዛ ላይ ብዙ ነገሮች በጽሁፍ እንለቃለን፣ በጣም አስፈላጊ ነገሮችን። ይመቻችሁ።